በ1954 ዓ.ም በይፋ የተመሰረተው ብሔራዊ ሎተሪ ስራውን ሲጀምር በአንድ የመደበኛ የሎተሪ ዕጣ ብቻ ሲሆን በወቅቱ የነበረው ከፍተኛ የሽልማት መጠንም 50 ሺህ ብር ብቻ ነበር። ተቋሙ አሁን ላይ የዕጣ ትኬቶችን ወደ 8 ያሳደገ ሲሆን አንድ የዲጂታል ሎተሪንም ከ2014 ዓ.ም ማገባደጃ ጀምሮ ለደንበኛው ተደራሽ ማድረግ ችሏል። መደበኛ፣ ቶምቦላ፣ እንቁጣጣሽ፣ ትንሳኤ፣ ፈጣንና ቢንጎ የሎተሪ ዕጣዎች በስፋት በኢትዮጵያውያን ዘንድ የሚታወቁ ናቸው። እነዚህ የሎተሪ ዕጣዎችም ከማስተዛዘኛ እስከ 20 ሚሊዮን ብር ሽልማትንም ለባለዕድለኞቹ ይዘዋል። ተቋሙ በዓመት ውስጥ በተደጋጋሚ ለሽልማት ከሚያወጣቸው ዕጣዎች አንዱ አድማስ ዲጂታል ሎተሪ ሲሆን በዓመት 12 ጊዜ ለደንበኛው ይደርሳል። ሆኖም ይህ ለተቋሙም ሆነ ለሀገሪቱ የመጀመሪያ የሆነው የዲጂታል ሎተሪ የአሸናፊ የዕጣ ቁጥሮች ደንበኛው ጋር በአግባቡ የማይደርሱበት ሁኔታ በመፈጠሩ በሚፈለገው ልክ ውጤታማ መሆን አልቻለም። ሌላኛው በየ15 ቀኑ ወይንም በዓመት 24 ጊዜ የሚወጣው ዕጣ ደግሞ መደበኛ ሎተሪ ነው። በየዓመቱ በቢሊየን የሚቆጠሩ የሎተሪ ዕጣ ህትመቶችን የሚያዘጋጀው ብሔራዊ ሎተሪ በ2016 የህትመት መጠኑን ወደ 1.8 ቢሊየን ከፍ አድርጓል። ከዚህ የህትመት መጠን 1.8 ቢሊየን ብር ገቢ ለማግኘት እየሰራ እንዳለም መረጃዎች ያመለክታሉ። ተቋሙ በ58 ቅርንጫፎችና በ10 ሺህ የሎተሪ አዟሪዎች ስራውን እየከወነ ሲሆን ለሎተሪ አዟሪ ሰራተኞችም 15 በመቶ ኮሚሽን ይከፍላል። ይህም አንድ ሎተሪ አዟሪ ከ1 ሺህ ብር የሎተሪ ሽያጭ 150 ብር ትርፍ ያገኛል እንደማለት ነው። ሆኖም ይህ ኮሚሽን ላለፉት 62 ዓመታት ምንም ማሻሻያ ያልተደረገበትና በሎተሪ አዟሪዎች ከፍተኛ ቅሬታ የሚቀርብበት ነው። ድርጅቱ ግን ለሎተሪ አዟሪዎች የሚከፍለው ኮሚሽን ከሌሎች ሀገራት የተሻለው እንደሆነ ያምናል። የብሔራዊ ሎተሪ የኮሚሽን የሚሰጠው ኮሚሽን 15 በመቶ ከሌላው ዓለም ጋር ሲወዳደር ትልቁ የሚባል፣ ሌላው ዓለም ላይ 2 በመቶ ቢበዛ 4 በመቶ 3 በመቶ ድረስ የሚሄድ ነው። የኛ ትልቁ 15 በመቶ መሆኑ አይደለም ዋናው እኛ የምናቀርበው ትልቅ ሎተሪ ከሆነ ሽያጫችን የሚያድግ ከሆነ ከዛ ከብዙ ሽያጭ ብዙ ያተርፋሉ ማለት ነው። ተቋሙ ይህን ይበል እንጂ መረጃዎች የሚያሳዩት ከኢትዮጵያ ውጪ በሎተሪ አዟሪዎች ሽያጭ የሚፈጽም ሌላ ሀገር እንደሌለ ነው። የሆነ ሆኖ ተቋሙ ላለፉት 6 አስርት ዓመታት በላይ ሲጠቀምበት የነበረውን የወረቀት አሰራር ወደ ዲጂታል አሰራር ለመቀየር ያቀደ ሲሆን ከ2017 ዓ.ም ጀምሮ 1/4ኛውን ሽያጩን በዲጂታል ለመምራት በዝግጅት ላይ ነው።